ፖርቹጋል ያለ ክሪስቲያኖ በብዙ ጎል ልዩነት ማሸነፋቸው ቡድኑ ያለ ክሪስቲያኖ የተሻለ ጠንካራ መሆኑን የሚያሳይ ነው ወይስ የፖርቹጋልን ስኳድ ዴፕዝ ነው የሚያመላክተው? በዚህ ቪዲዮ ስለ ሰሞኑ አነጋጋሪ ጉዳይ እናወራለን። በአሁኑ ሰዓት ዓለምን ሁለት ቦታ ከፍሎ እያነጋገረ ያለው ነገር ክሪስቲያኖ በዚህኛው ፖርቹጋል ናሽናል ቲም ውስጥ ያለው አስፈላጊነት ነው። አንዳንዶች የክሪስቲያኖ በብሔራዊ ቡድን ውስጥ ያለው ጠቀሜታ ድሮም አሁንም ጥያቄ ውስጥ የሚገባ አይደለም ሲሉ፣ ሌሎች ግን ይሄ ብሔራዊ ቡድን እንዲያውም ያለ ክርስቲያኖ አስፈሪ ነው እያሉ ነው። ጉዳዩ የሚያወያይ ስለሆነ እኛም ብናወራበት አሪፍ ይመስለኛል። ክርስቲያኖ ሮናልዶ ለሀገሩ ባደረጋቸው ያለፉት 226 ጨዋታዎች 143 ጎሎችንና 37 አሲስቶችን በማስመዝገብ የፖርቹጋል ኦል ታይም ሊዲንግ ቶፕ ስኮረር ነው። በአቬሬጅም በየ100 ደቂቃው አንድ የጎል አስተዋጽኦን ያስመዘግባል። አንድ ዩሮን ጨምሮ 2 የኔሽንስ ሊግ ዋንጫዎችንም በሱ መሪነት ወደ ፖርቹጋል ናሽናል ቲም መደርደሪያ ገበያ አድርጓል። ስለዚህ የክሪስቲያኖ ለፖርቹጋል ያለው ጠቃሚነትና ወሳኝነት በእነዚህ ቁጥሮችና በሌሎችም ማሳያዎች የማይካድና ፊት ለፊት ያለ ሀቅ ነው። ታዲያ የጠቃሚነት ጥያቄው ለመጀመሪያ ጊዜ የተነሳው ከ2022 ወርልድ ካፕ በኋላ ነበር። በዛ ሲዝንም ክሪስቲያኖ በክለብም ሆነ በብሔራዊ ቡድን ቆይተው ጥሩ የማይባል ጊዜን ያሳለፈበት ወቅት መሆኑ አይዘነጋም። በወርልድ ካፕ ቶርናመንት ላይም አንድ ጎል ብቻ ነበር ማስቆጠር የቻለው። ይባስ ብሎ ከሞሮኮ ጋር በነበረው ወሳኝ የሩብ ፍጻሜ ግጥሚያ ላይ ቤንች ተደርጎም ነበር። በዚህ ወቅት ነበር ታዲያ ፖርቹጋል ያለ ክሪስቲያኖ ሮናልዶ የተሻሉ የሆኑ እንዲህ እየተባለ ጥያቄ መነሳት የጀመረው። ሆኖም ግን ከ2022 የዓለም ዋንጫ በኋላ ለፖርቹጋል ባደረጋቸው 30 ጨዋታዎች 25 ጎሎችን በማስቆጠሩ ለፖርቹጋል ያለውን ጠቃሚነት መልሶ አሳይቷል። ይሄ ወሬም ረገብ ብሎ የነበረ ቢሆንም ድጋሚ እንደ አዲስ ደግሞ ፖርቹጋል አርሜኒያ 9-1 ስታሸንፍ መነሳት ጀመረ። እንደሚታወቀው ክሪስቲያኖ በአየርላንዱ ጨዋታ ላይ በአየርላንዳዊው ተጫዋች ዳራ ኦሼ ላይ በሰራው ጥፋት ምክንያት በፖርቹጋል ናሽናል ቲም ካሪየሩ ለመጀመሪያ ጊዜ ቀይ ካርድ መመልከቱን ተከትሎ ለ3 ጨዋታዎች ስለተቀጣ በአርሜኒያው ጨዋታ ላይም አልተገኘም። ፖርቹጋልም ብሩኖና ዦአው ኔቬዝ ሃትሪክ በሰሩበት ጨዋታ 9-1 አሸነፈች። እንደ ምክንያትነትም ያነሱት የልጆቹን ነጻነት፣ ያላቸውን የፕሬሲንግ አክቲቪቲና ፖርቹጋል ሌላ በ9 ጎል ባሸነፈችበት የ2023 ጨዋታ ክሪስቲያኖ በቢጫ ካርዶች ምክንያት አለመኖሩ አጋጣሚ አይደለም የሚሉት ምክንያቶች ናቸው። በሌላ ሳይድ ደግሞ ክሪስቲያኖ ያለው ልምድ፣ ረሃብና ለማሸነፍ ያለው ተነሳሽነት ባለፉት 30 ጨዋታዎች ካሳየው ብቃት ጋር ተዳምሮ አሁንም ወሳኝነቱ አይካደም የሚሉት ድምጾችም ትንሽ አይደሉም። የፖርቹጋል ያለ ክሪስቲያኖ ማሸነፍም የተጫዋቾቹ ጥራትና ስኳድ ዴፕዝ ማሳያ እንጂ የክሪስቲያኖ አለመኖር ውጤት አይደለምም ብለዋል። እነሱን የሚረዳ አንድ ስታት አለ። ያም ካለፉት 36 ጨዋታዎች ከክሪስቲያኖ ጋር በ30 ያላቸው ዊን ፐርሰንቴጅ 70% ሲሆን ያለ ክሪስቲያኖ ባረጉት 6 ጨዋታዎች ግን ዊን ፐርሰንቴጃቸው ወደ 66.6% ይወርዳል። እናንተስ ከየትኛው ሳይድ ናችሁ?